አንድ ወጣት መጣና ወንጀል በጣም አስቸገረኝ እንዴት ላድርግ ምከሩኝ አላቸው ወንጀል አስቸገረው እኔ ወንጀል ልትሰራ ፈቅድልሃለሁ ግን 4 ቅድመ ሁኔታ አለኝ አሉት ከነዚህን ካሟላ ስራ ፈቅድልሃለሁ አንደኛ አላህ Subhanahu Wa Ta'ala የማያይህ ቦታ ሄድና ስራ አረ እንዴት ብዬ እችላለሁ ታዲያ አላህ ያያ አታደርግም እንዴ ሁለተኛ ከግዛቱ ውጭን ከአላህ ግዛት ወለሁ ማ في السماوات وما في الارض እንዴት ብዬ እችላለሁ ታዲያ በግዛቱ ውስጥ ሆነ እንዴት ታደርጋለህ ሶስተኛ ወንጀልህን የሚጽፉ መላእክቶች እንዳይጽፉ አድርግ እንዳይጻፍ ወንጀሉ አድርግ አልችልም አለ طيب ካልቻልክ ወንጀልህ የተጻፈብህ እኮ ነው እንዴት ትሰራለህ ይሄን ወንጀል መጨረሻ ላይ ወደ ጀሃነም ስትወሰድ አልሄድም አራቱንም ማድረግ ካልቻልክ ከወንጀል ራቅ ራስህ أصبح من عباد በጣም ከትልልቅ ዑባዶች ውስጥ አንዱ ሆኗል ይህ ሰው ከትልልቅ ዑባዶች ውስጥ ሆኗል ይሄ ስሜት በጣም ወሳኝ ነው